ሰላም ጤና ይስጥልን የኛ ቤት ዩቲዩብ ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። 3 አይነት የቬጋን ወይም የጾም ማዮኔዝ አሰራር ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከኔ ጋር ሁኑ። እዚህ ጋር ያዘጋጀሁት ነገር የሶጃ ወይም ደግሞ የሶጃ ወተት ክሬም ነው ያዘጋጀሁትኝ። ሎሚ አለኝ፣ ሙታርድ ወይም ደግሞ ሰናፍጭ አለኝ ማለት ነው እና ፐርፒካ ትንሽዬ የሚያቃጥለውን በርበሬ ማለት ነው እና ከቻፕ ነው ያዘጋጀሁትኝ። ይሄ የበርገር ሶስ ለመስራት ነው፣ የበርገርን ሶስ ለማምጣት ነው ማለት ነው። ይሄንን ሁሉ በአንድ ላይ ካደረኩኝ በኋላ እፈጨዋለሁኝ እመታለሁኝ ማለት ነው። በደንብ አድርገን እንፈጨዋለን። ቆንጆ የሆነ የቤት ውስጥ ማዮኔዝ ነው ማለት ነው። በጣም ነው የምትወዱት፣ ይጣፍጣል። ልጆች ራሱ በፍቅር ነው ወደውት የተጠቀምነው ማለት ነው። በደንብ መፍጨት ይኖርብናል፣ በደንብ መምታት ይኖርብናል። እዚህ ጋር እየመታኝ ነው፣ ምክንያቱም በዛ በጆግ ነበር ያደረኩት። እሱ ጠባብ ስለሆነ ወደ ጎርጎድ ባለ እቃ ቀይሬ ነው። እዚህ ጋር እንግዲህ የበርገር ሶስ ሰርቻለሁ ማለት ነው። የመጀመሪያውን የማዮኔዝ አሰራር ጨርሻለሁኝ። አሁን ወደ ሁለተኛው አሰራር ሄዳለሁ ማለት ነው። እንግዲህ አሁን ሁለተኛውን የማዮኔዝ አሰራር ሳዘጋጅ ደግሞ ድጋሚ የሶጃ ክሬም ነው ያዘጋጀሁት እዚህ ጋር እና ሌላ ያው ሙታርድ እንደተለመደው ሙታርድ አለ እና ነጭ ሽንኩርት ነው የተጠቀምኩትኝ ማለት ነው። ሎሚ አለኝ። እዚህ ጋር ብቻ የሚቀየረው ምንድነው ነጭ ሽንኩርት ብቻ ነው ያደረኩት። እዚህ ጋር ነጭ ማዮኔዝ ነው የማደርገው ማለት ነው። ምንም አይነት ከለር ነገር ምንም አይነት ነገር አልጠቀምም። እንደምታዩት እንግዲህ ሁለተኛውን ማዮኔዝ በእንደዚህ መልክ ሰርቸዋለሁኝ። አሁን ይሄ ነጩ ነው ምንም ነገር የሌለው። አሁን ወደ ሶስተኛው የማዮኔዝ አሰራር ሄዳለሁ ማለት ነው። ግን በደንብ መምታት ይጠበቅብናል፣ እንደዚህ በደንብ መፍጨት ይጠበቅብናል፣ እንደዚህ ወፈር እንዲል ማለት ነውና ዘይቱንም ሎሚውንም ካደረግን በኋላ በደንብ መምታት ይኖርብናል። እውነት ነው የምላችሁ፣ በጣም ትወዱታላችሁ፣ ሞክሩት። አሁን እዚህ ጋር ሶስተኛውን ለመስራት ያዘጋጀሁት የኬሪ ሶስ ነው የምሰራው ማለት ነው። የኬሪ ጣዕም እንዲኖረው ማለት ነው። እዚህ ጋር ሶጃ ክሬሙ፣ ሙታርድ ወይም ሰናፍጭ፣ ከዛ ኬሪ፣ ዘይት፣ ሎሚና ትንሽ ጨው ነው ያደረኩት ማለት ነው። እውነት በጣም የሚጣፍጥና ቆንጆ የሆነ የኬሪ ሶስ ማዮኔዝ ነው የሰራሁት ማለት ነው። እና እዚህ ጋር በደንብ እመታዋለሁኝ። በደንብ መመታት አለበት እንዳልኳችሁ ማለት ነው። እና በጣም ነው የሚጣፍጠው። እውነት በጣም ሞክሩት፣ በቤታችሁ ትወዱታላችሁ። በተለይ በዚህ በጾም ሰዓት ላይ ማዮኔዝ አጣን ምናምን ከሚሉ ልጆች፣ በተለይ ለልጆች ማለት ነው። በፓትም ይበላሉ። በርገርም የጾም በርገርም ስንሰራ እንደዚህ አድርገን ማዮኔዝ የቬጋን ማዮኔዝ በቀላል ዘዴ መስራት በቤታችን እንደምንችል አሳይቻችኋለሁኝ። እኔም እንግዲህ ያየሁትኝ ስራ ቦታዬ ነው ሲሰራ አይቼ እንግዲህ ያወቅኩትን አሳውቂያችኋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። እናንተም በየቤታችሁ ሞክሩት። እንግዲህ እንደተለመደው ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ ባይ